بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين أما بعد يا جزء عما تفسير درساتنا ولتيناون كفلو يمنايو ባለፈው ከትናንሽ ሱራዎች ውስጥ ሶስቱን አይተን ነበር ዛሬ ሱረቱ አልሰመድ ላይ ነው አልመሰድ ላይ ነው የምንጀምረው ሱረቱ አልመሰድ መካ ከወረዱ ሱራዎች ውስጥ አንዷ ናት 5 አያዎች አላት የአላህ Subhanahu Wa Ta'ala ሙዕጂዛ የምታሳይ የምትገርም ሱራ ስትሆን የወረደችው በአቡ ለሃብ ላይ የወረደችና በባለቤታቸውም ላይ በሁለቱም ላይ የወረደች ሱራ አላሁ ጀለ ወዐዝ እሱ ያልፈለገው ነገር ምንም መሆን እንደማይችል የተሐዲ ያደረገችና ልክ ያሳየች ሱራ ናት። እዚች ሱራ ላይ ቅድም እንዳልኩት ሁለት አላህ ለጥፋት የዳረጋቸው ክፉ ሰዎች إلى يوم القيامة يميوسبات سورة قال سبحانه تبت يدا أبي لهب وتب بسم الله الرحمن الرحيم تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد مسد የሚለውንም ስያሜ ያገኘው ከዚሁ ከሚስቱ ተግባር ነው አቡ ለሃብ ላስ አፈር እንደለ ሶስቱን ቀርተናል أبو لهب سورة اللهب وين سورة المسد أبو لهب نا مستيون من ملكة قشاء وين كستتنو مترك له أبو لهب سمو عبد العزى ابن عبد المطلب የነብዩ ሰለላሁ ዐለይሂ ወሰለም ቀጥታ አጎታቸው በቀጥታ በአባት የሚገናኝ አጎታቸው ታዲያ አቡ ለሃብ ሚል ለምን ተሰየመ ያላችሁ እንደሆነ قالوا لحسن وجهه ولإشراقه ፊቱ በጣም የሚያምርና የሚያብረቀርቅ ፊት ነበረው ወዛም ስለዚህ አቡ ለሃብ እሚል ስያሜ ያገኘው ልክ እሳት ሲውለበለብ ብርሃን እንደሚወጣው ሁላ የአቡ ለሃብም ፊት ሲታይ የአብዱል ዑዛ ፊት ሲታይ ልክ እንደዛ የሚያንጸባርቅ ምን አለው እይታ ወይንም ነጸብራቅ ነበረው ፊቱ ስለዚህ አቡ ለሃብ የሚለውን ስያሜ ያገኘው በዚያ አላሁ ጀለ ወዐዝ አቡ ለሃብ የሚል ስያሜ እንዲያገኝ ያደረገው በዚያው ስያሜው በለቀቡ ቁርአን ውስጥ ስሙ ተጠርቶ በለቀቡ ስሙ ተጠራ በዋናው ስሙ አብዱል ዑዛ ተብሎ ቢጠራ አይበጅም ነበር ለምን አዚዝ የሚለው የአላህ Subhanahu Wa Ta'ala ሲፋው ስሙ ስላለ ተበት የዳ አብዱል ዑዛ ቢባል አይነካም ስለዚህ አላሁ ጀለ ወዐላ አቡ ለሃብ የሚል ስያሜ እንዲያገኝ ያደረገው ለስድብ ይመችዘና የኢዘን ተውለብላቢና አንጸባራቂ ፊት ነውና የዚያ አባት ተባለ ስለዚህ መጨረሻውም የተውለብላቢውና አንጸባራቂቱ እሳት ባለቤት ሆነ ይሄ መግቢያው ሚስትየው ኡሙ ጀሚል በሚል ትታወቃለች እሷም እዚህ ላይ ተግባር ስላላት ስለሷም እንደዚሁ ቁርአኑ መጨረሻ መቋጫውን ያደረገው እሷን ይሄን ያህል ካልን قال سبحانه تبت يدا هلكت يدا
እጅቱ ጠፋች እጅቱ ጥፋት እሷ ላይ ሆነባት አለ ተረጋገጠ ትጠፋለች አይደል ጠፋች ሀለከተ የዳ አቢ ለሀብ የአቡ ለሀብ እጅ ጠፋች መጥፋት ውርደት ለሷ ሆነ አለና ወተብ መጥፋት አረጋገጠ አይቀርም ተረጋግጧል ወተብ ብሎ ተأكيد ما أغنى عنه ماله وما كسب إيه أبو لهب ما أغنى عنه السل كمدفات كنيا والثاني ليادنهنا لمكة التي الجالم ماله نبرته يكابته وما كسب يولداتهم لجوجو كزام قتلنا سيصلى يسيصلى الناس سيدخل الله يا العربية قامبا سيصلى سلي كملوا قال يتوسدن سلي بلو مالت مولو لمولو جهنم وسزلقو زوريا قدلو بجهنم متأبس مالت إذن سيصلى سيدخل على سيصلى الدخول ግማሽ አካሉ ሊገባ ይችላል የሆነ አካሉ ሊቀር ይችላል ሲልይ ከተባለ ግን ሙሉ አማንነቱ ስለሚገባ የሱ አገባብ እንደዛ ስለሆነ ሰያስላ አለ አላህ Subhanahu Wa Ta'ala ናረን እሳቲቱን ይዘልቃታል ማን ذات لهب لانه ابو لهب ተውለብላቢቱን እሳቲቱን ቀደም በተባለው መልኩ ሙሉ ለሙሉ ይገባታል ወምራአቱ ሚስትየው ያቺ ለጥፋት ታግዘውና ተረዳው የነበረችው ሚስትየው እንደዚያው ትዘልቃለች ይሄንን ውሳል ወምራአቱሁ ምን አለ حمالة الحطب حطب ተሸካሚ ስትሆን حطب ብሎ ማለት ጭራሮ ማለት حمالة ብሎ ማለት የሐሚላ ሙባለግ በደጋግማ የምትሸከም ተግባሯ ያ የሆነችው ሚስቱ ያንን የተሸከመችው ሆና ተሰላ አይደን هي وامرأته حمالة الحطب የሆነች ይሄን እሳት በረ ይብስ እንዳይታየኝ አልኩ ጥሩ ነበር حمالة الحطب حطب የተሸከመች ስትሆን ثم قال وامرأته حمالة الحطب في جيدها አንገቷ ላይ አለ حبل ገመድ አለ من مسد ከቃጫ የሆነ ገመድ አለ ከዚህ ማንነቷ ጋር ነው የምትገባው አሁን ይሄ ምንድነው ማለት የተፈለገው ስለሷ አገባብ በዚህ መልኩ በአሽሙራዊ ቃል የተገለጸው ምንድነው ወደ ማብራሪያው ልመለስ ምንስ አጥፍተው ነው እንደዚህ አይነት ውሳኔ የተላለፈባቸው መጨረሻቸውስ ምን ሆነ የሚለውን እንየው እዚህ ውስጥ በጣም ብዙ ዒባራ አለና ያ ጀማዓ እድል ብቅ ትላለች በህይወት ያንን አጋጣሚ የተጠቀሙ ሰዎች ተደንቀው ይኖራሉ በእድሉ ተጠቅመው ስማቸውም ከቀብራቸው በላይ ተደንቆ እየተወሱ ይኖራሉ ያንን እድል ደግሞ በዋዛ ፈዛዛ ያቃጠሉ ሰዎች ራሳቸውን እየወቀሱ ማህበረሰቡም እየወቀሳቸው ታሪክም እየወቀሳቸውና እያወገዛቸው ይኖራሉ የነብዩ መምጣት ሰለዋቱላሂ ወተስሊማቱሁ ዐለይሂ وما أرسلناك إلا رحمة للعالمين لعالم خلق بمولو الله سبحانه وتعالى رحمة بهم ورحمة منه نيلاكاتو نبي صلى الله عليه وسلم يساجون ممጣት አጋጣሚ እድል ተጠቅመው ሰልመው ህይወታቸውን የቀየሩ ሰዎች ስማቸው በተነሳ ቁጥር ረዲየላሁ ዐንሁም እየተባሉ ነው ያንን አጋጣሚና እድል ደግሞ አንጠቀምበትም ብለው ያቃጠሉ ሰዎች ተበት የዳ አቢ ለሀብን ሲባሉ ይኖራል እኔና እናንተ እዚህ ጋር ቆም እንበልና ከየትኛው ካቴጎሪ ነው ልንሆን የምንችለው የሆነ ጊዜ ልንመጣ ለማንኛውም ይሄ አቡ ለሀብ የነብዩ ሰለላሁ ዐለይሂ ወሰለም ቀጥታ አጎታቸው ነው ብያቸዋለሁኝና ከሚሰራቸው ስራዎች ውስጥ አንዱን ብቻ ለምሳሌ ላምጣ ከሰዓት በታፋያ ነብዩ ሰለላሁ ዐለይሂ ወሰለም
ለመውሲም የሐጅ ፕሮግራም ሲኖር አመታዊ የሆነ ኢቨንት ሲኖር ይመጣሉ። ከዚያ አረቦች ይመጣሉ። መጥተው ነብዩን ሰለላሁ ዐለይሂ ወሰለም እንዳይሰሙና እንዳይከተሉ እቅረቡ ያ ጀማዓ ዛጋ ተቀም እቅረቡ። ይሄ ጨፌ ነው። ነብዩን ሰለላሁ ዐለይሂ ወሰለም ሰምተው እንዳይከተሏቸው ፈየትበዑሁ ይከተሏቸዋል። ቀታዳ እንደሚሉት ይከተለዋል። አቡ ለሀብ ነብዩን ይከተላል። ገበያም ይሁን ሐጅ ቦታም ይሁን አብሯቸው ይከተልና ከበስተኋላ በድንጋይ እየወረወረ እየመታቸው ሲያደማቸውና ደማቸው ሲፈስ አየሁኝ ይላል ራዊ። ላሳጥረውና መን ሃዳ ብሎ ይላሉ ሰዎች። መን ሃዛ الغلام ይሄ ፊተፈካ ያለ ወጣት ማን ነው ብለው ሲሉ يقولون هذا محمد زعم أنه نبي ومن هذا ይሄ ሰውዬ መሐመድ ነው ነብይ ነኝ ብሎ ይላል። ይሄኛውስ ከበስተኋላ የሚወረውረው ነው የሚመጣው وهذا أمه عبد العزة أما تعرفون إيه قوته ነው عبد العزة ነው። ታዲያ ለምንድን ነው ይሄንን የሚያደርገው ብሎ ሲል ምላሽ ይመልሳለስ። እንደው ያደርስባችሁና ይሄው ልጃችን አብዶብን ማሰር ጠንቶን ተሳስቶ እንዳያሳስት ሰው እንዳያጠፋ እኛ እንኳን ማንነቱን ስላወቅን ሻዒር መሆኑን እብድ መሆኑን ስላወቅን አልተቀበልነውም። እናንተ ደግሞ አፈጮሌ ስለሆነ እንግዶች ስለሆናችሁ ድንገት ተቀብላችሁ ተሳሳታላችሁ ብለን እንዳትቀበሉት ዘንዳ እየነገርናችሁ እኮ ነው። ለዛ ነው እየተከተልኩት ገበያ ዙሪያ መውሲሞች ላይ ሐጅ ላይ ምናምን የምሽከረከረው ለዚያ ነው ይልና ሰው እንዳይሰማቸው ያደርጋል። ሰለላሁ ዐለይሂ ወሰለም እየደበደባቸው እንዳበደ ውሻ ከበስተኋላ በድንጋይ እየመታቸው ይላል። ኢዘን ይሄ ሰው በዚህ ማንነቱ ቀጠለና ነብዩ ሰለላሁ ዐለይሂ ወሰለም ወአንዚር ዓሺረተከ አልአቅረቢን ያ አዩሀል ሙዘሚል ያ አዩሀል ሙደሲር የሚል አያ የወረደላቸው ጊዜ ወአንዚር ዓሺረተከ አልአቅረቢን የሚለው የመጀመሪያ ትእዛዝ ነው። ያ አዩሀ الذين آمنوا وأنفسكم وأهليكم نارا ነው የሚቀድመውና የቅርብ ቤተሰቦችህን መጀመሪያ አስጠንቅቅ የሚል ትእዛዝ የተላለፈላቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሰፋ ተራራ አላህ አመላልሶ ሰፋና መርዋ ምንሯሯጥ አላህ ያድርገንና ሰፋ ተራራ ላይ ወጡና ያ ሰባሃ አሉ። እናንተ አንጊዎች ሆይ ንጋቴ ሆይ የአረቦች አጠራር ልክ ወሎ አካባቢ ተራራ ላይ ተወጡ እንደሚባለው ሁሉም አካባቢ ላይ ያጠራሩ ስልጣን ኢዘን ያ ሰባሃ ብሎ ማለት የሆነ አዲስ የተፈጠረ ነገር አለ ማለት ነው። ወደዛ ሰዎች እንዲሮጡ እንደዛ አይነት አጠራር አላቸውና ያ ሰባሃ ብለዋል። በሌላ ሪዋያ ላይ በጥቅሉ ያ ሰባሃ አሉና የመካን ኸልቁ ቁረይሽን ጠሩ። ከዚያ ደግሞ በእስቲስና ቤተሰቦቻቸውን ጠሩ። ያ አህለ አብዲ መናፍ ያ ፋጢማ ያ አመቲ ምናምን እያሉ በጥቅል ደግሞ በግል ደግሞ ቤተሰቦቻቸውን ጠሩ። ሁሉም ወጣ ወደዛ ተራራ። እንደው ያልቻለ ምን ተፈጥሮ ነው እስቲ ሂድና ብሎ ባሪያውን ሁላ ላከ። ከየትኛውም ቤት በነፍስ ወከፍ ወይ ራሱ ወጣስ ወይ ሰው ላከ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ለው ቁልቱ ለኩም ብዬ ብላችሁ ወራአ ሃዛ الوادي ከዚህ ተራራና ሸለቆ ጀርባ ጠላት እናንተን ሊወራችሁ እየመጣ ነው ብዬ ብላችሁ አንቱም ሙሰድቂያ አኩንቱም ሙሰድቂ ምታምኑኝ ናችሁ ወይስ ታስተባብሉኛላችሁ ብለዋል። ከዛ ምን ብለዋል? ፍጥናሉና ማ ጀረብና عليك كذبا አንድም ቀን አንተ ውሸት ስትናገር ሰምተን አናውቅም። እንዴት እናስተባብልሃለን? እናምናለን እንቀበላለን እንጂ አሉ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ኢዘን እንደዛ ከሆነ የጀሃነም ማገዶ እንዳያገኛችሁ አስጠነቅቃችኋለሁ። ቁሉ ላ ኢላሃ ኢላላህ ተፍሊሁን መዳን የፈለጋችሁ እንደሆነ ላ ኢላሃ ኢላላህ በሉ። እምቢ ያላችሁ እንደሆነ የአላህ ቁጣ አሁን ካልኩት ጦርና ኃይል በላይ እየመጣባችሁ ነው ያለውና ተጠንቀቁ ለላችሁ ነው የጠራዋችሁ። ከዛ ሲያቅበዘብዘው አሊ ሃዛ ጀማዕተና አለ እጁን እንደዚህ ያወናጨለ አሊ ሃዛ ጀማዕተና ተበለክ ለዚህ ነው የሰበሰብከን? ለዚህ ነው በንጋት ጮኸ የሰበሰብከን? እንደው መጥፋት ላንተ የሆነብህና አላቸው። አላሁ ሱብሓነሁ ወተዓላ ለነብዩ ተቆርቆሮ ወዲያውኑ ምላሽ አመጣ። ተበት የዳ ያቺ ያውለበለባቱ እጁ የአቡ ለሃብ እጅ ጥፋት ለሷ ይሆንባታል። የዳ አቢ ለሃብን የሱ የአቡ ለሃብ ሌላ እንዳይመስላችሁ የዛው ለብላቢው እጅ ብሎ ቢኖረው እንትና ነው ይባል ነበር። በቀጥታ
عبد العزى راس سمون طريقلاچዋለሁ تبت يدا ابي لهب وتب مطفات አረጋግጡታል ተረገጠ ማህተሙን መጣበት وتب لمن ما اغنى عنه ماله وما كسب ابو لهب يا جماعه نبي صلوات الله وسلامه عليه ከሸሹ በኋላ ወደ መዲና ከተሰደዱ በኋላ የተፈጠረውን የበድር ጦርነት ታሪክ ታስታውሳላችሁ በዚያ ክስተት ውስጥ አቡ ሱፊያን ሸሽቶ ገባ ያኒ ከዚያ ድኜ መጣሁኝ እንደዚህ አይነት ነገር ገጥሞኝ ነበር ምናም ብሎ ክስተቱን ሲነገር አቡ ለሃብ አና ለሃ መሐመድ በዚህ ደረጃ ወጥቶ ሊዳፈረን ከመከረ ታዲያሱንም በገባበት ገብተን ማጥፋት አለብን አይቅርብን አለ አቡ ሱፊያን እኔ ድኜ መጥቻለሁ ትንሽ እንደው ጥሩ ጭንቅላት ያላቸው ሰዎች ይቅርብን አሉ አቡ ለሃብና አቡ ጀህል አበደን ይቅርብን የሚባል ነገር የለም ሄደን በገባበት ገብተን ልኩን ያላሳየነው እንደሆነ የመንፈስ እርካታ እናገኝም ብለው ፎከሩ አቡ ለሃብ ምን ብለው አለ ያ ጀማዓ ኑ ስለ ሙሐመድ ጋር ስጋት ካላችሁ ነው አለና ወደ ጓዳ ልዩ ክፍል ይሄ የካዝናው ክፍል ይዟቸው ገባና አያችሁ በወርቅ በኩንታል የደረኩትን ወርቅ አያችሁ አለ ሀብት ንብረቴን አያችኋል ይሄ ንብረቴ እንዳለ አልቆ ባዶ እስከመሆን ድረስ ለዚህ ጦርነት እኔ ነኝ ወጪውን የምሸፍነው ወይ ንብረቴ እስኪያልቅ ወይንም የመሐመድ አንገት እስኪወርዳል ስለዚህ ስትሄዱም ግመል ስጋ ይበላችሁ ስትመጡም የግመል ስጋ ይበላችሁ እንድትመጡ የሚያስፈልገውን የግመል ቁጥር ሁላ እኔ ሰጣችኋለሁ ስጋ ታይዋል ለወጫችሁ የሚያስፈልገው ነገር ደግሞ አፍሳችሁ ስለዚህ ፈለጋችሁ ስጋት አይጓል ብቻ ሄዳችሁ መሐመድን ሐየን አው መይተን ይዛችሁ ነው መጣት ያለበት ወይ አንገቱን ይዛችሁ ነው ወይ ራሱን ይዛችሁ ነውና ልኩን እናስገባው በዚህ ደረጃማ ሊዳፈረን አይገባም አረቶክቻው አለ አቡ ለሃብ እንደዚህ ብሎ ሲፎክር አቡ ጀህል እውነት ነው እኔ መሐመድን ሄጄ ልኩን ያላሳየሁኝ እንደሆነ የእናቴን ቀሚስ ልልበሳል ወፈፋለ የናቱን ቀሚስ አይደለም ከፈን እንኳን የመልበሱን እድል ሳያገኝ በዚያው ቀረ ለማንኛውም አቡ ለሃብ በዚህ ደረጃ በሐብቱ ይፎክር ነበር አላሁ ጀለ ወዐዝ ምን አለ ማ አግና عنه ማለ አላዳነውም ከሱ ንብረቱ ያ የሚፎክርበት የነበረው ንብረቱ وما كسب ማለት ሁለት አይነት ተፍሲር ሰጡ وما كسب ابنك من كسبك ነውና አንተ ወማሉከ ሊአቢክ ነውና ልጅ ያንተ ከስብ ውጤት ነው የሥራህ ውጤት ነው ከስብህ ነው ኢዘን وما كسب ብሎ የሚለው አንድ ይፎክርባቸው የነበሩት ልጆቹ ነበሩ አልወሊድ ኢብኑ አልሙጊራ እና አቡ ለሃብ በልጆቻቸው ይፎክሩ ነበር ንብረቱን ማላዳነው ያ የሥራ የልፋቱ ውጤት የሆኑትም ጀግና የሚላቸው ልጆቹም አላዳኑትም ማለት አንደኛው ተፍሲር ነው ሁለተኛው ተፍሲር ما اغنى عنه ماله ከቤተሰቡ የወረሰው ንብረት አላዳነውም ማለሁ وما كسب ሰርቶ የሰበሰበው ንብረት አላዳነው ከቤተሰቡም ወርሷል ብዙ እሱም ደግሞ አካርቶታር ሰርቶ እነዚህ ሁለቱም ሀብቶቹ አላዳኑትም ማለት አላህ ተዓላ وما كسب ከዛ ምናል ሰየስላ እኔ ላረጋግጣላችሁ የስላና ሰየስላ ይለያያል ሰየስላ ላረጋግጣላችሁ ይዘልቃታል ለማሐል ስልይ ብሎ ማለት ቅድም እንዳልኳችሁ ሙሉ ለሙሉ መዝለቅ ማለት ነው ጀሃነም እዚያ ገብቶ ይጠበሳታል ዙሪያው ይጠበሳታል ዳና ናራን እሳቲቱን ذات لهب ልክ እንደለቀቡ ፊቱ እንደሚውለበለበው ሁላ ተውለብላቢቱን እሳት ይዘልቃታል ይገባታል قال العلماء من إعجاز القرآن የቁርአንን ቃል ማንም መሻር መሰሉን ማንም መተካት የአላህን ውሳኔ ማንም መቀየር እንደማይችል ማሳያ አያናት ይቻላል ምን ማለት አቡ ለሃብና ሚስቲው ቁርአን በዚህ ደረጃ መሐመድ በዚህ ደረጃ ከፎከረ ለናዋራዳቸው ዘንዳ እንስለም እንኳን አላሉ ሰየስላ ምን እንስለም በቃና ቁርአንን እናስተባብል አላሉ እንግዲያውሳ በነበሩበት በገረሩበትና በከረሩበት ጸድቀው በዛው ሄዱና ገቧት ኢዕጃዝ ይባላል ሰየስላ ናረን ذات لهب ያችን እሳቲቱን ይዘልቃታል ቅድም ባልኳችሁ መልኩ ይዘልቃታል አሉ
በጣም ብዙ ነው ቂሳው ግን ቂሳው ስለማንሳት ምቹ አይደለም ሰዓታችን ወምራአቱሁ ያቺ ለጥፋት ተጋጋዥ የሆነችው ሚስትየው ሐማለተል ሐጠብ ሐማላ ብሎ ማለት ዱአፍታ ተሸካሚ ማለት ሐጠብ ማለት ደግሞ ሐጠብ ሁለት አይነት ትርጉም አለው በአረብኛ አንደኛ ጭራሮ ነው ሁለተኛ ሐሜት ነው ማሳበቅ ሐጠብ ይባላል ሐጠብ ስራው እሳትን ማቀጣጠል ነው ሐሜትም ስራው ማህበረሰብ ዘንድ ላይ ክብሪት መሆንና ማቀጣጠል ነው ኢዘን ሐማለተል ሐጠብ ናት እሷ ሐማላ ናት እዚህ ወራይዛ ወሬ ተሸክማ መሯሯጥ ነው ስራው አለ አንደኛው ተፍሲር ይሄ የሆነችዋ ወሬ አቃባይና አቀጣጣይ የሆነችው ሚስቱን እንደዛው ለማለት አንደኛ ሁለተኛው ተፍሲር ነብዩ ሰለላሁ ወሰላሙሁ ዐለይሂ ለፈጅር ሰላት ሲወጡ ጫካ ሄዳ እሾሃማ እንጨት ተሸክማ መጣ መንገዳቸው ላይ ተረፈረፈዋለች እየረገጡ እግራቸውን እየወጋቸው እንዲሄዱ ማለት الله والله يعصمك من الناس سلام الله سبحانه وتعالى يعني ነገር አመድ ያደርገዋል አላህ አይወጋቸውም اذا ለችሰትዮ حمالة الحطب ብሎ ማለት ጫካ እየሄደች እሾሃማ ጭራሩ ተሸክማ ትመጣ የነበረች ሁሌ እሱ መሸከም ስራዋ የሆነ መልኩ የነበረችው ሁለቱም ተፍሲር አለ حمالة الحطب እሷም እንደዛው ትገባታለች አለ ثم قال في جيدها يا የምትሸከምበቷ በገመድ አይደለም እንጨት የሚሸከሙት እናቶች اذا في جيدها አንገቷ ላይ حبل ገመድ አለ ሁሌ ገመድ አይለያል ሁሌ ነብዩና አዛ ለማድረግ ሰለላሁ ዐለይሂ ወሰለም እዛ ጭራሮ ሄዳ ለመሸከም ሁሌ አንገቷ ላይ ገመድ እንደተንጠለጠለ ያ ገመድ የቂያማለታ የጀሃነም የጋለ ሰንሰለት ይሆንና አንገቷ ላይ ይደረግባትና ሰተስላሂያ ናረን ዳተላህ ትዘልቃታለች እሷ ያንኑ ገመድ ይዘው ትገባለች አለ ሚን መስዲን ያ ገመድ ደግሞ ስሪቱ ከቃጫ የሆነ ነው አላሁ ጀለ ወዐዝ ኡርዋ ቢንቱ ሐርብ ኢብኑ ኡመያ ትባላለች የአቡ ሱፊያን እህት ናት ሱፊያን የአቡ ሱፊያን እህት ናት ኡሙ ጀሚል የሚል ኩንያ ነው ያላትና አንድ ደግሞ እሷ ከሰራቻቸውና ከተዋረደችበት ጥፋት አንዱን ብቻ ልንገራችሁ ነብዩ ሰለላሁ ዐለይሂ ወሰለም ተበት የዳ የወረደች ለታ እቺን ሲቀሩ ወሬው ደረሳል አንቺንና ባልሽን ዛሬ መሐመድ ቁርአን ወረደብን ብሎ እኮ ነው ልክ አስገባችሁ እንዲህ አላችሁ እኮ አላ እንዲህ አላችሁ አዎ ይሄ ሰውዬ እንደው ብሎ ደግሞ በግለሰብ ደረጃ ስማችንን እየጠራ መስደድ ያዘ እዚህ ደረጃ ተዳፈረ ዝም ብለ ነው ጎበዝ አለችና ድንጋዮች ተሸክማ ያው አገኘዋለሁ አይደል እዛ የሚደፋበት ቦታ ሄዳ ካዕባ ሄደች ሰላት ሲሰግዱ አገኛቸዋለሁ ብላ ከአቡበከር ጋር ቁጭ ብለው ነበር ይላሉ ሙሐዲሶች ከዛ በቁ ስትመጣ ጃአት ያ ረሱላህ አለ እንደው ይኸው መጣች ብሎ አሉ አቡበከር ረዲየላሁ ዐንሁ ወአርዳ ከዛ ነብዩ ሰለላሁ ዐለይሂ ወሰለም دعها فإنها لا ترانا ተዋል አታየንም አሉ አታየንም ዝም በላ መጣችና ያ አቡበከር አይነ صاحب أنه زعم سبنا سب زوجي وسبنا እኔና ባሌን ቁርአን ወረደብኝ ብሎ መስደብ ይዟል ማለት እንደሚቻለው የታለ ያጓደኛ መናት አለ ይሄው አለ አታሾፍብኝ የት ነው ያለው ነው የምልህ ይሄው አቡበከር አታሾፍብኝ የት ነው ያለው በዚህ ድንጋይ አናቱን ነው የምፈልጠው የት አለ ይሄው አታይም እንደው ባገኘሁት አገኘዋለሁ ሲደፋ አገኘዋለሁ አይደል ይሄ ምናምን ብላ ድንጋዩን ወርውራ አላንቹም ሄደች صلوات الله وسلامه والله يعصمك من الناس هذا هو በዚህ መልኩ ወምራአቱሁ حمالة الحطب የቂያማለታ ያቺ ወሬና ተንኮል ይዛ የምትመላለስ የነበረችው ሚስቱን ልክ እንደ ባሏ አንድ ላይ ተያይዘው ጀሃነም ይዘልቃሉ ሌላ حمالة الحطب የሚለው ዱንያ ላይ ለሱ ተንኮል ታቀብለው እንደነበረ ነብዩና አዛ እንዲያደርግ የቂያማለታ ደግሞ እሱ ሲቃጠልበት ባለው የጀሃነም እሳት ውስጥ ሌላ አላሁ ጀለ ወዐዝ ጭራሮ ይፈጥርላትና ሁሌ ያመጣች ጭራሯን ተጨምርበታለች እሳቱ በደንብ እንዲግምና ቃጠሎ እንዲጨምርበት ስራው ይሄ ይሆናል በቃ ቋሚ ስራው ይሄ አጃኢብ
ወልዒያዙ ቢላህ። ኢዘን ሁሌም የኢስላም ጠላት የሚሆኑ ሰዎች በተለይ አላህ በሰጣቸው ኒዕማ እስላምን ለመዋጋት የሚሞክሩ ሰዎች ዓቂባቸው እንዲህ ነው። እነዚህ እድልን ያልተጠቀሙ እድለቢስና ገደቢስ የሚባሉ ሰዎች ናቸው።